ሰላም እንዴት ናችሁ? የቅዱስ ሚካኤል የባህል ሕክምና የዩቲዩብ ቻናል ተከታታዮቻችን፣ ዛሬ የምንነጋገረው ስለ አስም በሽታ ነው። አስም በሽታ ሳንባችንና የትንፋሽ ቧንቧችንን ለረጅም ጊዜ አጥቅቶ የሚቆይ የበሽታ አይነት ሲሆን ከ100 ሰው 5ቱ በበሽታው ይያዛል። የአስም ምልክቶች ከሚባሉት መካከል ትንፋሽ ማጠር፣ የደረት ማጥበቅ፣ ሲተነፍሱ ማፏጨትና ሳል ናቸው። እነዚህ ስሜቶች የሚመነጩት የመተንፈሻ ቧንቧችን ሲጠብ ወይም ሲቃጠል ነው። በአንዳንድ ሰዎች ላይ እነዚህ ስሜቶች በቋሚነት ሊከሰቱ የሚችሉ ሲሆን፣ ሌሎች ላይ ደግሞ ህመሙ በሚነሳበት ወቅት ብቻ ያጋጥማሉ። አስም በየትኛውም የእድሜ ክልል ሆነን ሊይዘን ይችላል። አስም ያለባቸው ሰዎች ለትንፋሽ ቧንቧ ህመም ተጋላጭ ናቸው። ቤተሰብ ውስጥ አንድ ሰው አስም ካለው ሌሎች ላይ የመኖር እድሉ ከፍ ይላል። የአስም ህመም በቀዝቃዛ አየር፣ ከባድ የአካል እንቅስቃሴና በጭንቀት ሊነሳ ይችላል። አለርጅን ተብለው የተጠቃለሉ በአካባቢያችን የሚገኙ የኬሚካል ይዘት ያላቸው ንጥረ ነገሮች ህመሙ እንዲነሳብን ያደርጋሉ። ለምሳሌ የአበባ ዱቄት፣ የእንስሳት ጸጉር፣ አቧራ፣ አንዳንድ ምግቦች፣ ሽቶ፣ የሲጋራ ጭስና የመሳሰሉት ንጥረ ነገሮች አለርጂ ሊሆኑ ይችላሉ። እነዚህ አለርጂዎች የትንፋሽ ቧንቧችንን እንዲጠብና የቃጠሎ ስሜት እንዲሰማው ያደርጋሉ። የበለጠ አክታር እንድናመነጭና የትንፋሽ ቧንቧ ጡንቻ እንዲጠብ ምክንያት ይሆናል። አየር በቀላሉ ማስገባትና ማስወጣት አንችልም። በዋነኝነት የደረት ኢንፌክሽን ህመም ባለባቸው ላይ ህመሙ ይጠናል። ይሁንና አስም በብዙ የጤና ባለሙያዎች እንደ ከባድ ህመም አይታይም። የህመሙ ስሜት ከባድ አለመሆኑና ህመሙን በቀላሉ መቆጣጠር የሚያስችሉ ህክምናዎች መብዛት ከባድ ህመም ተብሎ እንዳይፈረጅ ምክንያት ሆኗል። ቢሆንም ግን አስም በቂውን ክትትል ካላገኘ ኑሯችንን ያውካል። አብዛኛውን ሰው የአስም በሽታን ተቆጣጥሮ መኖር ይችላል። ነገር ግን ጥቂት ሰዎች ላይ በሽታው ለህይወት የሚያሰጋ ሆኖ ይገኛል። በተለይ ደግሞ ህመሙ ሲነሳ ወዲያውን ክትትል ካላገኘ ከመክበዱም የተነሳ ሞት ሊያስከትል ይችላል። አስም ለምን ያህል ጊዜ ይቆያል? የአስም ህመም እየመጣ የሚሄድ አይነት ህመም ነው። የሚሰሙን ህመሞች ከጊዜ ወደ ጊዜ ይለያያሉ። ብዙዎቹ ሰዎች ዘንድ ህመሙ አልፎ አልፎ የሚመጣ ነገር ሲሆን፣ አንዳንድ ሰዎች ግን በየቀኑ ይታመማሉ። የምናደርገው ህክምና የህመሙን ስሜት በማስታገስ አንድ ህመም ዙር ለተወሰነ ሰዓት ወይም ደቂቃዎች ብቻ እንዲቆይ ማድረግ ይችላሉ። ያለ ህክምና ህመሙ ለቀናት የሚቆይበት ሁኔታም አለ። አንዳንድ ልጆች እድሜያቸው ሲጨምር ህመሙ ይለቃቸዋል። አንዳንድ ሰዎች ደግሞ ህመሙ የሚጀምራቸው በተወሰነ የአመት ወቅት ሲሆን ለረጅም አመታት ብቻ ወይም ሙሉ ህይወታችንን ሊዘልቅብን ይችላል። ታዲያ ለዚህ በሽታ መከላከያውና መቆጣጠሪያው ዘዴ አስምን የሚያድን ዘዴ ባለመኖሩ ህመሙ ሲከሰት ስሜቱን የሚያስታግሱ መድኃኒቶችና በህመሙ ወቅት ለመተንፈስ የሚረዳ ኢንሄለር በመጠቀም የህመሙን ስሜት ማስታገስ ይቻላል። ስለ አስም በሽታ ያዘጋጀነው ይህንን ይመስል ነበረ። ለተለያዩ የጤና ምክሮች ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ።